መርሐባ አረብኛ ቋንቋ መማር ፈልጋችኋል? ግን የትኛውን አረብኛ ቋንቋ ነው መማር ያለባችሁ? ፉስሓ፣ የባህረ ሰላጤ አረብኛ፣ የግብፅ አረብኛ፣ የሊባኖስ አረብኛ፣ የሰሜን አፍሪካዎች፣ የሱዳን እንዲሁም ሌሎች አረብኛ አይነቶች አሉ። የትኛውን ነው መማር ያለብን እያላችሁ ተወዛግባችኋል? በዚህ ቪዲዮ መጨረሻ የትኛውን አረብኛ ቋንቋ መማር እንዳለባችሁ መልስ ታገኛላችሁ። ቪዲዮውን ላይክ በማድረግ ይጀምሩ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ የአረብኛ ትምህርቶችን ይከታተሉ። በአንድ እውነት እንጀምር። አረብኛ አንድ ቋንቋ ብቻ አይደለም። ልክ እንደ ዛፍ በሉት። መሰረቱ መደበኛ አረብኛ ወይንም ፉስሓ የምንለው የአረብኛ አይነት አለ። ከላይ መደበኛ አረብኛ ወይንም ፉስሓ የአረብኛ አይነት ነው። ይህ አረብኛ አይነት በቅዱስ ቁርአን፣ በዜናዎች፣ በመጽሔቶች እንዲሁም በእስልምና አስተምህሮቶች የምንሰማውና የምናነበው ነው። ከዛ ዛፍ ላይ ሌሎች ቅርንጫፎች አሉት። እነዛ ቅርንጫፎች የተለያዩ የአረብኛ ዘዬዎች ናቸው። የባህረ ሰላጤ ሀገራት ዘዬ፣ የግብጾች ዘዬ፣ የሊባኖስ ዘዬ፣ የሞሮኮ ዘዬና ሌሎችም ናቸው። የእያንዳንዱ ሀገራት አረብኛ የራሱ የሆነ ለዛ የአነጋገር ዘዬና ቃላቶች አሉት። አሁን ጥያቄው የትኛው የተሻለ አረብኛ ቋንቋ ነው የሚለው ሳይሆን የትኛው አረብኛ ቋንቋ ለኛ የተሻለ ነው የሚለው ነው። በፉስሓ አረብኛ እንጀምር ወይንም መደበኛ አረብኛ። የትም ሀገር ብትናገሩት ሰዎች ይረዷችኋል። በቅዱስ ቁርአን፣ በሚዲያ፣ በመደበኛ አጻጻፍ ጥቅም ላይ የሚውለው አረብኛ ይህ ነው። ለማንበብ፣ እስልምናን ለመማር ወይንም በአረብ ሀገራት ለጉብኝቶች መሄድ ከፈለጋችሁ ይህ መሰረት ነው። ነገር ግን ሰዎች በየቀኑ አይናገሩትም። በዕለት ተዕለት ንግግሮች ላይ አረቦች የራሳቸውን ዘዬ ነው የሚጠቀሙት። ስለዚህ ፉስሓን ብቻ ካወቃችሁት ስታወሩ ዜና አንባቢ ወይንም የእስልምና አስተምሮት ዳዕዋ አድራጊ ልትመስሏቸው ትችላላችሁ። ለምሳሌ እንዴት ነህ ለማለት ብንፈልግ ከይፈ ሓሉከ፣ ከይፈ ሓሉከ። ምን ተፈጠረ ለማለት ከፈለግን ማዛ ሐደስ፣ ማዛ ሐደስ። አሁን ስለ ዘዬዎች እንነጋገር። እነዚህ አረቦች በዕለት ተዕለት ንግግሮች የሚጠቀሟቸው ናቸው። የመጀመሪያው የባህረ ሰላጤ ሀገራት አረብኛ ወይንም አልኸሊጂያ ወይም ኸሊጂ የሚባለው የአረብኛ አይነት ነው። ይህ የአረብኛ ዘዬ በሳውዲ አረቢያ፣ ኢማራት፣ ኩዌት፣ ኦማን፣ ኳታር እና ባህሬን የሚነገር የአረብኛ ዘዬ። በእነዚህ ሀገራት ለስራ ለመሄድ ካሰባችሁ ይህ አረብኛ ትክክለኛ ምርጫ ነው። ትሁት፣ ግልጽ፣ ለፉስሓ ቅርብ የሆነ ነው። ስለዚህ ለመማር በጣም ቀላል ነው። ለምሳሌ እንዴት ነህ ለማለት ሽሎነክ፣ ሽሎነክ። የት ነህ ለማለት ወይነክ፣ ወይነክ። ሁለተኛው የግብጾች አረብኛ ከ100 ሚሊዮን ሰዎች በላይ የሚናገሩት እንዲሁም በአረብኛ ፊልሞችና ሙዚቃዎች የሚታወቀው ዘዬ ነው። በአረቡ ዓለም ግልጽ የሆነ ዘዬ ነው። ለመዝናኛ እንዲሁም ለሚዲያ ከሆነ አረብኛ መማር የፈለጋችሁት ይህ ትክክለኛ ምርጫ ነው። ለምሳሌ እንዴት ነህ ለማለት ኢዘየክ፣ ኢዘየክ እንላለን። ሶስተኛው የሊባኖስ ዘዬ በሶሪያ፣ ሊባኖስ፣ ጆርዳን እንዲሁም በፍልስጤም ሀገር የሚነገር ነው። ለስላሳ እና ለመናገር አፍ ላይ የሚቀል በመሆኑ ይታወቃል። ለምሳሌ ስምህ ማን ነው ለማለት ሹስመክ፣ ሹስመክ። በእነዚህ ሀገራት ለስራ ለመሄድ ካሰባችሁ የሊባኖስ ዘዬ ትክክለኛ ምርጫ ነው። በሊባኖስ፣ በጆርዳን እንዲሁም በፍልስጤም ለስራ ለመሄድ ከፈለጋችሁ። አራተኛ የሰሜን አፍሪካ ዘዬ በሞሮኮ፣ አልጄሪያ እና ቱኒዚያ የሚነገር ነገር ግን ለሌሎች አረበኛ ተናጋሪዎች ሳይቀር ከበድ የሚል የአረበኛ ዘዬ ነው። ወደዛ ለመሄድ ካሰባችሁ ብቻ ተማሩት።
ለምሳሌ እንዴት ነህ ለማለት ኬፍ ዳይር፣ ኬፍ ዳይር። ስለዚህ የትኛውን አረበኛ ነው መማር ያለባችሁ ለሚለው መልስ የሚሆነው አረበኛ ቋንቋን ለምንድን ነው መማር የፈለጋችሁት የሚለውን ተንተርሰን ነው። አረበኛ ቋንቋ መማር የፈለግነው እስልምና አስተምህሮቶችን፣ ዜናዎችን ለመስማት፣ መጽሔቶችን ለማንበብ እንዲሁም በአረበኛ ቋንቋ ጠልቆ ለመግባት ከፈለግን ፉስሓ መማር አለብን። ነገር ግን አረበኛ ቋንቋን የምንፈልገው ከሰዎች ጋር ለማውራት ከሰዎች ጋር ለመግባባት ብቻ ከሆነ በምትኖሩበት አካባቢ ወይንም መሄድ በምትፈልጉበት አካባቢ የሚነገረውን ቋንቋ መማር በቂ ነው። የትኛውን አረበኛ መጀመሪያ መማር ፈልጋችሁ ኮሜንት ላይ አስቀምጡልኝ። ቪዲዮውን ላይክ ማድረግ እንዳይረሱ። ይህንን ቻናል አረበኛ መማር አለበት ለምትሉ ሰው ሼር አድርጉለት። የአረበኛ ቋንቋ ትምህርቶችን ለመከታተል ቻናሉን ሰብስክራይብ ያድርጉ። በሚቀጥለው በሌላ ቪዲዮ እስክንገናኝ ማሰላም